መጋቢት 2026 ዓለም በታላቅ ስጋት ውስጥ ነች። በዋይት ሃውስ እና በቴህራን መካከል ያለው ፍጥጫ ከመቼውም ጊዜ በላይ አይሏል። ትራምፕ የ48 ሰዓት ገደብ ሰጥቷል። የዓለም የነዳጅ መስመር የሆነው የሆርሙዝን ሰርጥ ካልከፈትሽ በኃይል ማመንጫ ተቋሞችሽ ላይ እርምጃ ወስዳለሁ ብሎ ዝቷል። Good evening. US President Donald Trump says Iran has 48 hours to reopen the key Strait of Hormuz or else face major repercussions. ነገር ግን ከቴህራን የመጣው ምላሽ ማንም ያልጠበቀው ነበር። አንድ ጀነራል በጠራ እንግሊዝኛ ለዓለም ሀያሉ ሀገር ፕሬዝዳንት እንዲህ አላቸው። Hey Trump, you are fired. You are familiar with this sentence. Thank you for your attention to this matter. The central headquarters of Khatam al-Anbiya. ትራምፕ ሆይ ተባረሃል። ዛሬ ስለዚሁ ሰው ስለ ኢብራሂም ዞልፋጋሪ እና ስለ ኢራን አዲሱ የፕሮፓጋንዳ ስልት በጥልቀት እንመረምራለን። ብርጋዴር ጀነራል ኢብራሂም ዞልፋጋሪ ተራ ወታደር አይደለም። እርሱ የካታም አልነቢያ ማዕከላዊ ዕዝ ቃል አቀባይ ነው። ዞልፋጋሪ ዝም ብሎ በፖለቲካ ሹመት የመጣ ሰው አይደለም። የኋላ ታሪኩ ለዛሬው ስኬቱ ትልቅ መሰረት ነው። ዞልፋጋሪ በኢራን ከፍተኛ ወታደራዊ አካዳሚዎች ውስጥ ስልጠናና ዝግጅቱን በሚገባ የተከታተለና ያጠናቀቀ ሰው ነው። በተለይ በስትራቴጂክ ኮሙኒኬሽን የሰለጠነ መሆኑ መቼ ምን መናገር እንዳለበትና እያንዳንዱ ንግግሩ በጠላት ላይ የሚፈጥረውን ተጽዕኖ አስቀድሞ እንዲረዳ አስችሎታል። በዚህ በኢንፎርሜሽን ዋርፌር የመረጃ ጦርነት ዘመን ቃላት ያላቸውን ሚዛንና ዋጋ ጠንቅቆ የተረዳ ሰው ነው ኢብራሂም ዞልፋጋሪ። በተጨማሪም እርሱ የሚወክለው ካታም አልናቢያ እዚህ አገሪቱ ሁለት ግዙፍ ጦሮችን ማለትም አርተሽ በመባል የሚታወቀውን መደበኛውን ጦር እንዲሁም የእስላማዊ አብዮታዊ ዘቡን የሚያስተባብርና በአንድነት የሚመራ የጦር ክፍል ነው። እንደሚታወቀው በእነዚህ ግዙፍ የጦር ክፍሎች መካከል መጠነኛ ፉክክር ይስተዋላል። ሆኖም ዞልፋጋሪ ሲናገር ኢራን የተከፋፈለች አይደለችም፣ መደበኛው ጦርና የአብዮታዊ ዘቡ በአንድ ድምጽ የሚናገሩት የሚል ማስጠንቀቂያ ለምዕራባውያን ይሰጣል። اسم شکستتان را توافق نگذارید. دوران وعده‌هایتان به سر رسیده. امروز در جهان دو جبهه وجود دارد. حق و باطل و هر حق ይህ ደግሞ በጠላቶቿ ዘንድ ኢራን ከውስጥ መከፋፈል አትችልም ወደሚል ተስፋ መቁረጥ ውስጥ ይከታቸዋል። መጋቢት 22 ቀን የተለቀቀውን ያን የዞልፋጋሪ ቪዲዮ ዓለም በሰዓታት ውስጥ ተቀባብሎታል። እንደ አውሮፓውያን አቆጣጠር በ2004 ዓ.ም በአሜሪካው NBC ቴሌቪዥን ጣቢያ ይቀርብ የነበረው ዘ አፓረንቲስ የተሰኘው ዝነኛ የአሜሪካ የሪያሊቲ ቲቪ ሾው ላይ ዶናልድ ትራምፕ የፕሮግራሙ ዋና አዘጋጅና ዳኛ ነበሩ። Hello, this is Donald Trump from Mr. Cohn. Thank you so much. Donald who? Roy Cohn, nice to meet you. The Roy Cohn from all the papers? Yeah, you're brutal. Guilty as charged. የፕሮግራሙ ጭብጥም ወጣት ስራ ፈጣሪዎች በትራምፕ ድርጅት ውስጥ ከፍተኛ የኃላፊነት ቦታና $250,000 ደሞዝን ለማግኘት እርስ በርሳቸው ይወዳደራሉ። በእያንዳንዱ ክፍል መጨረሻ ላይ ትራምፕ ደካማ ሆኖ ያገኘውን ተወዳዳሪ ከክፍሉ ሲያባርሩት በቁጣና በትዕቢት You're fired. You're fired. You're fired. You're fired. You're fired. You're fired. You are fired. ተባረሃል ይሉታል። ይህች ቃል በወቅቱ አሜሪካ ውስጥ ትልቅ ተጽዕኖ ፈጥራ ነበር። ጥያቄው ዞልፋጋሪ አሁን የእንግሊዝኛውን ተባረሃል የሚለውን ቃል ለምን ተጠቀመ ነው። ዞልፋጋሪ ሞኝ አይደለም። እያንዳንዱ ቃሉ የተሰላ ነው። እንግሊዝኛን የተጠቀመው ዋይት ሃውስ በትርጉም ፍለጋ ጊዜ እንዳያጠፋ ፈልጎ ይሆናል። ከዚህ ባሻገር ግን በፋርስኛ ፋንታ እንግሊዝኛን የመረጠው በሶስት ዋና ዋና ምክንያቶች ሊሆን ይችላል። የመጀመሪያው ቀጥተኛ የስነ ልቦና ጥቃት ወይም ዳይሬክት ሳይኮሎጂካል ዋርፌር ነው።
አብዛኛውን ጊዜ የኢራን መሪዎች መልእክት ለአሜሪካና አሜሪካውያን የሚደርሰው ተተርጉሞ ነው። ዞልፋጋሪ ግን በጠራ እንግሊዝኛ ሲናገር አስተርጓሚ አያስፈልገኝም፣ በቀጥታ ነው የምነግራችሁ የሚል የጥንካሬ መልእክትን ያስተላልፋል። ሁለተኛው ስልት ደግሞ የአሜሪካን ሕዝብ የመከፋፈል ስልት ነው። ዞልፋጋሪ የሚናገረው ለትራምፕ ብቻ ሳይሆን ለአሜሪካውያንም ጭምር ነው። ትራምፕን በራሳቸው ቋንቋ you are fired ብሎ ሲያፌዝባቸው የትራምፕ ተቃዋሚ በሆኑ አሜሪካውያን ዘንድ ቪዲዮ እንዲጋራና ዋይት ሃውስ በገዛ ሀገሩ ዜጎች መሳቂያ መሳለቂያ እንዲሆን ያደርገዋል። ሶስተኛው ትራምፕን የማሳነስ ስልት ማለትም ስታተስ ዲሞሽን ነው። ትራምፕ ራሳቸውን እንደ ታላቅ ተደራዳሪና አስፈሪ መሪ አድርገው በማቅረብ ይታወቃሉ። ዞልፋጋሪ ግን የትራምፕን የድሮ የቲቪ ሾው ንግግር ተጠቅሞ ሲያሾፍባቸው ትራምፕን እንደ ሀገር መሪ ሳይሆን እንደ ቀለኛ የቲቪ ሰው አድርጎ በመሳል ክብራቸውን ቁልቁል ይፈጠፍጠዋል። ይህ የዞልፋጋሪ ንግግር በኢራን ውስጥ ካለው የውስጥ ፖለቲካ አንጻር ትልቅ ትርጉም አለው። የመጀመሪያው የብሔራዊ ኩራት መመለስ ነው። ብዙ የኢራን ወጣቶች በኢኮኖሚ ማዕቀብና በምዕራባውያን ተጽዕኖ የተማረሩ ናቸው። አንድ የሀገራቸው ወታደራዊ መሪ በዓለም ፊት አሜሪካን ሲያሸማቅቅ ሲያዩ እኛም ድምፅ አለን፣ አንፈራም የሚል የኩራት ስሜት እንዲሰማቸው ያደርጋል። ሌላኛው የዲጂታል ጀግና ዲጂታል ሂሮ ነው። ዞልፋጋሪ እንደ አሮጌዎቹ ወታደራዊ መሪዎች በቁጣ ከመጮህ ይልቅ በረጋ መንፈስና በዘመናዊ መንገድ መናገሩ ከወጣቱ ትውልድ ጋር በቀላሉ እንዲግባባ አድርጎታል። በኢራን ማህበራዊ ሚዲያዎች ቴሌግራም እና ኢንስታግራም ላይ የእርሱ ንግግር ወደ ተለያዩ ሚምና አጫጭር ቪዲዮዎች ተቀይሮ መሰራጨቱ ወጣቱ ከሀገሩ መከላከያ ጎን እንዲቆም አድርጓል። A few moments later. Hey Trump, you are fired. You are familiar with this sentence. ሶስተኛው የምዕራባውያን የበላይነትን መስፈር። ኢራናውያን ወጣቶች ሁሌም የሚሰሙት ምዕራባውያን ስለ እነርሱ ክፉ ሲያወሩ ነው። አሁን ግን የራሳቸው ሰው በምዕራባውያን ቋንቋ ምላሽ ሲሰጥ ማየታቸው በባህልና በቋንቋ ረገድ ያለውን የምዕራባውያን የበላይነት እንደሰበሩ አድርጎ ይወሰዳል። ዞልፋጋሪ ቃላትን እንደ ጥይት ይጠቀማል። አሜሪካ ኤፒክ ፊውሪ ታላቁ ቁጣ ስትል፣ እርሱ ግን ኤፒክ ፊር ታላቁ ፍርሃት ይለዋል። የጦርነት ውጤት በትዊተር ሳይሆን መሬት ላይ ነው የሚወሰነው የሚለው ንግግሩ የአሜሪካን ወታደራዊ ኃይል ዝቅ አድርጎ የመመልከት ስልት ነው። ከሰሞኑ አሜሪካም ውጥረቱን ለማርገብ በፓኪስታን በኩል 15 ነጥቦችን የያዘ የሰላም ጥሪ ለኢራን አቅርባለች። እርሷ ማዕቀብ ልታነሳ፣ ኢራን በበኩሏ የኒውክሌር ጣቢያዎቿን እንድትዘጋ፣ ቤቷን ለዓለም አቀፉ ለኒውክሌር ፈታሾች ክፍት እንድታደርግ፣ ወኪሎቿን ማስታጠቅ እንድትቆምና ሌሎች ማስገደጃዎችን ዘርዝራ ነበር። ዞልፋጋሪ ግን ምላሹ አይሆንም ብቻ አልነበረም። ከራሳችሁ ጋር ነው የምትደራደሩት በማለት አሜሪካንን በገዛ ዕቅዱ አሸማቀቃት። ይህ የሚያሳየው ኢራን አሁን ባለችበት ወታደራዊ አቋም በራስ መተማመኗ ከፍተኛ ደረጃ መድረሱ። ኢብራሂም ዞልፋጋሪ የኢራን አዲሱ ድምፅ ነው። ይህ ሰው ንግግሩ ብቻ ነው ወይስ ከጀርባ እውነተኛ ኃይል አለ? እሱን ጊዜ የሚመልሰው ይሆናል።